ለክቡር ጠቅላይ ሚኒስትር አብይ በተናገሩት የማይኖሩና በሰው ደም የሚጫወቱ አረመኔ መሆኑን ተረድቻለሁ። ይህንን ዝነኛም ደፋርም ንግግር የተናገሩት አቶ ታዬ ደንደአ ናቸው። ከአብይ አህመድ ስር የዕለት ጉርስ ለመቃረም ሊንበረከኩ የሚሽቀዳደሙ በእሳቸው ፊት እየተዋረዱ ለመኖር የተሰለፉ ዛሬም ከውጭ ሀገርም ከሀገር ውስጥም ለእሳቸው ለማደግደግ የሚራወጡ ሰዎች ጥቂት ባልሆኑበት የፖለቲካ መንደር ውስጥ ታዬ ደንደአ ግን ፈርዖንን ደፍረው በድርጊታቸው ጠሩ ተባለላቸው። እንዲህ ያለውን ደፋር ቃል ከቤተ መንግስቱ ጥቂት ኪሎ ሜትሮች ርቀት ላይ ሆኖ እንኳን ፌስቡክ ላይ ሊጽፉት ደፍሮም በአንደበት የሚናገረው አልታየም። የቀድሞው የሰላም ሚኒስትር ደኢታ፣ የቀድሞው የጨፌ አባል፣ የቀድሞው የኦህዴድ ብልጽግና ሹም በድጋሚ በኦህዴድ ብልጽግናዎች ወህኒ ቤት ውስጥ እንዲወርዱ እሳቸው በሰው ደም የሚጫወቱ አረመኔ ያሏቸው ሰዎች ፈርደዋል። አቶ ታዬ በአገር ውስጥ ሆነው ስለ አገራቸው ብዙ ጽፈዋል። ሰው ከዘርና ከመንደር ወጥቶ የጋራ ጠላትና የቀውስ አባት አለው ብለው እሱ ላይ ይተኮር ዘንድ አበክረው ጽፈዋል። ራሳቸውን ለኦህዴድ ብልጽግና ሎሌነት አጭተው ወደ እናት ድርጅታቸው ለመመለስ ሲሉ ከባህር ማዶ ጭምር የሚያንኳኩ የጥቅም ባሪያዎች በበዙበት የኢትዮጵያ ፖለቲካ ውስጥ ታዬ ግን መንግሥት የሰጣቸውን ቤት፣ ያስታጠቃቸውን መሳሪያ፣ የመደበላቸውን ጥበቃ፣ የበጀተላቸውን በጀት በአፍንጫ ይውጣ ብለው ፊት ለፊት ተጋፍተዋል። በእንቦቀቅላ ልጃቸው ፊት ካቴና በተደጋጋሚ ሲጠለቅባቸው የአብራካቸው ክፋይና የሕይወታቸው አጋር ጎዳና ላይ ሲጣሉ ይህንን ሁሉ ዕቁብም አልቆጠሩት። 1 ዓመት እስር ቤት ቆይተው ወጡ። የቀድሞ አለቆቻቸውን የጭካኔ በትር በብዙ ያውቁታል፣ ቀርበው ይረዱታል። እነማንን እንዴት አድርገው እንደገደሉ፣ ምን አይነት ወንጀል የትና መቼ እንደፈጸሙ በሚገባ ያውቃሉ። በሌሎች ላይ የፈጸሙትን በእሳቸው ላይ እንደሚያደርጉትም ይህንን ጥቃት ለማምለጥ ዝምታንም ስደትንም አልመረጡም። የቀደሙትንም የአሁኖቹንም ወንጀሎች እየጠቀሱ በማያሻማ አማርኛና ግልጽ በሆነ አፋን ኦሮሞ ሲጽፉ ቆይተዋል። ብልጽግና ሕገወጥ ጉባኤ አድርጓልና የጉባኤው ውሳኔዎች ውድቅ ይደረጉ ብለው ምርጫ ቦርድ ድረስ ከሰዋል። ሌላም አድርገዋል። በነገራችን ላይ ብልጽግና በሰሜን ኢትዮጵያ በተካሄደው ጦርነት በተለይ በትግራይ ሕዝብ ላይ የፈጸመውን በደል መቀሌ ድረስ ሄደው በአደባባይ በጸጸት የተናገሩና ይቅርታም የጠየቁ ብቸኛ የቀድሞው የአገዛዝ ሹምም ናቸው። ከሊቅ እስከ ደቂቅ ያንን ወንጀል ተባብሮ ከፈጸመ በኋላ ዛሬ ተበታትኖ መቅኔው ከመጥፋቱ በፊት ገና የሰላም ስምምነቱ በተፈረመ ሰሞን ታዬ ደንደአ ይህንን ጸጸትና ይቅርታ የተናገሩ ሰው ሆነው ብቅ ብለዋል። ባለፈው ታህሳስ ከተፈቱ በኋላ ላለፉት ወራት በፌስቡክ በሚያጋሯቸው መጣጥፎች አገዛዙ ከመግደልና መዝረፍ አባዜው እንዲላቀቅ ከወንጀልም እንዲርቅ ሲመክሩ ቢቆዩም ከ6 ወራት በላይ በቤታቸው እንዲቆዩ አልፈቀደላቸውም። ትናንት ከሰዓት በኋላ አዲስ አበባ መሪ አካባቢ ከሚገኘው መኖሪያ ቤታቸው ተወስደው ታስረዋል። በሚቀጥለው ቅዳሜ አብሮነት ኢትዮጵያ በሚያዘጋጀውና የብልጽግናን ጦርነት በሚቃወመው ትዕይንተ ህዝብ ላይ ከሚሳተፉ ሰዎች መካከልም አንዱ እንደነበሩ አዘጋጆቹ ገልጸው ነበር። ሆኖም ታዬ ታስረዋል። ሰበብ ተፈልጎ እንደሚታሰሩ ብቻ ሳይሆን ከዚያም የከፋ ነገር እንደሚመጣ የሚናገሩት አቶ ታዬ ዋጋ ለመክፈል ያላቸውን ዝግጁነት ሲገልጹ በልበ ሙሉነት ነው። ከመታሰራቸው አስቀድመን አነጋግረናቸዋል። ስላለፉት 6 ወራት ቆይታቸው ከእስር ቤት በኋላ ያነጋገራቸው ባለስልጣን ወይም የጸጥታ ሹም ያለ ስለመሆኑና ስለ ሌሎችም ጉዳዮች ያደረግነውን አጭር ቆይታ እንድትከታተሉ እንጋብዛችኋለን። አመሰግናለሁ። በፍርድ ሂደት ላይ እንዳለህ ይታወቃል። ከዛ በኋላ ወደ ስራ ተመልሰሃል ወይስ በምን ሁኔታ ላይ ነው ያለው? አይ ወደ ስራ አልተመለስኩም። ያው ስራ በአጠቃላይ በኢትዮጵያ አሁን ችግርም ነው። መንግስት በወቅቱ ያው ሰው ከስልጣን ሲነሳ ለ3 ወር ጥቅሙ ሳይነሳ ይቀመጣል ይላል ህጉ። ግን ያው በ3ኛው ቀን ቤተሰቤን ጭምር አባሯል። ግን ያው ጓደኞች፣ ቤተሰብ፣ ዘመድ ይተባበራል። በዛው ነው ቤት ያለሁት። ከእስር ቤት ከወጣ በኋላ ያው በዋስ ስለሆነ የወጣኸው ፍርድ ቤት መመላለሱ ቀጥሏል። ጠቅላይ ሚኒስትሩንና ከንቲባዋን የመከላከያ ምስክር የጠራህበት ጉዳይ እየታየ ነው። ሰኔ ላይ ተቀጥሯል እሱ። በሌላ በኩል ይግባኝ ብሎ አቃቢ ህግ እንዲሁ በሌሎች 2 ክሶች እየተከራከርክ ነው። በዚህ ሁሉ ሂደት ውስጥ መንግስት በግል የመንግስት መስሪያ ቤቶች፣ የቀድሞ መስሪያ ቤት ሊሆን ይችላል፣ የደህንነትና የጸጥታ ተቋማት ሊሆኑ ይችላሉ፣ ያነጋገሩህ ወይም በዚህ ጉዳይ ላይ አንስተው ጠርተው አግኝተው የሚያውቁበት ጊዜ አለ? ማንም አልነበረም። ከመንግስት አካል ታስሬ በነበረበት ጊዜ መጥቶ የጠየቀኝ የለም። ከወጣው በኋላም እንዲሁ በግል የሰራተኞች
በወቅቱ አብረን የነበርን ሰዎች ካልሆነ በስተቀር እንደ መንግስት ያልነጋገረኝ እኔ ጋር የቀረበ የለም። የኦሮሚያ ክልል መንግስት ከፍተኛ የስራ ኃላፊዎች መካከል አንዱ በፌስቡካቸው ላይ የጻፉት አለ። በታየን በቁጥጥር ስር አውለናል እያሉ ነው። በአሁኑ ሰዓት በቁጥጥር ስር ውለህ አይደለም የማናግርህ፣ ግን የት ነው ያለኸው? አሁን ቤቴ ነው ያለሁት፣ አዲስ አበባ። ምናልባት እንግዲህ አዲስ አበባ ይሄ መሪ 40/60 ኮንዶሚኒየም የሚባል ቤቴ እዛ ነው ያለሁት። ሀሳባቸውንም አላውቅም። ኦልሬዲ የኔ ጉዳይ በፍርድ ሂደት ያለ ነው። የአንድ ክላሽ ጉዳይ ማስረጃዎቹ የተወሰነው ቀርቦ ሌሎቹ ከህግ በላይ ነን በሚል እስካሁን አልመጡም። ፍርድ ቤቱን ፈልጎ አላገኘውም። ፌዴራል ፖሊስ ይፈልግልኝ ብሏል። በዛ አለ። ሁለቱ ክሶችም የእያንዳንዱ ጭብጥ እንደ ክስ የቀረበው ፋክት ወንድማማች መገዳደሉ ይቁም፣ የፖለቲካ ችግሩ ቀውሱ በንግግር ይፈታ፣ የህዝብ ልጆችን የህዝብ ሀብትም በከንቱ ጦርነት አይለቅ የሚል እንጂ ምንም ሌላ ይዘት የለውም። ነገር ግን ያው ታጣቂዎችን በመደገፍ ሀገር ጦርነት ላይ ባለችበት ከጠላት ጋር መወገን በሚል የቀረበ ክስ ነው። ማስረጃ ደግሞ ተብሎ የቀረበው በእኔ ፌስቡክ ላይ የጻፍኳቸው ናቸው። ጽሁፎቹ ደግሞ ይዘታቸው ቅድም ያነሳውልህ ስለ ሰላም፣ ስለ እርቅ ነገሮችን በውይይት መፍታትና ይሄ ወጥቶ መግባት ያቃተውን በሽታም ረሃብም የሚያንገላታውን ህዝብ እረፍት እንዲያገኝ የሚል ነው ነገሩ። አሁን እንግዲህ በዚህ ጉዳይ ምንድን ነው ያሰቡት እነዚህ ሰዎች? ይሄ ነገር አያስኬድም፣ ምናልባት አንድ ክላሽ ጉዳይም በዚህ ደረጃ እነሱ የፈለጉትን ሊያሳካልን አይችልም፣ ይሄኛው አቃቤ ሕግ ይግባኝ ያለው ጠቅላይ ፍርድ ቤቱ ሊቀበልልን አይችልም ብሎ ካሰቡ ሌላ አማራጭ ሊመጡ ይችላሉ። በዚህ ደረጃ መረጃው የለኝም ለጊዜው። ግን በአንዳንድ እነሱ ሰዎች እንደዚህ አይነት አዝማሚያ እየታየ ነው። ከዚህ በላይም ሊሆን ይችላል። ከተለያዩ አማጽያን ጋር የተደረጉ ነገሮች አሉ። እንደዚህ አይነት ነገር በስልኩ ላይ አግኝተናል፣ በኮምፒውተሩ ላይ አግኝተናል፣ ወይ በሰነድ በቤቱ ተገኝቷል የሚባሉ ፕሮፓጋንዳዎች ነገ ሊኖሩ ይችላሉ፣ ካደረጉ ማለት ነው። አንተ በግል የደረሰ መረጃ የለም? መንግስት በእነዚህ አሁን በምታደርጋቸው ፌስቡክ ላይ በምትጽፋቸው ጽሁፎች ምክንያት አንተን በድጋሚ የማሰር ፍላጎት እንዳለው የሚያሳይ መረጃ አልደረሰህም? እንደዚህ አይነት ፍንጮች ወይም ምክንያቱም የመንግስት ከፍተኛ የስራ ኃላፊ ነበርክ፣ ግንኙነቶች ይኖሩሃል ተብሎ ይገመታል። ከዚህ አንጻር ራስ ግን የሚመለከቱ መረጃዎች ከዛ እያገኘህ አይደለም? መረጃዎች አሉ። ያንን ያው በጥንቃቄ ነው የምትይዘው። ለማስፈራራትም ሊሆን ይችላል። ያው ፈርተህ ስትሄድ ደግሞ አሁን የሚሉትን ነገር ለማድረግም አስበው ሊሆን ይችላል። ግን መረጃዎች አሉ። ለምሳሌ ዛሬ ሊመጡ ይችላሉ። ዛሬ ማታ ይመጣሉ። ትላንትናም የሆነ መረጃ ነበረ። ዛሬ ደግሞ ማታ ይመጣሉ ሌሊት የሚል መረጃ አለ። ይሄ መረጃ አሁን ቅድም ከሚሉት ጋር የሚገናኝ ነው። እንግዲህ ቀደም ብሎ ነው የመጣው ይሄ መረጃ። የሚፈራ ከሆነ ይሽሽ፣ ሲሸሽ ደግሞ ተከታተሉት እና በዚህ መንገድ ተብሎ ተዘጋጅቶ ሊሆን ይችላል ነው ማለት አትችልም። እንደ አንድ ምክንያታዊ ሰው በዚህ ደረጃ ግን መረጃ አለ ማለት ነው። አንተ ከሀገር ለመውጣት አልሞከርክ ማለት መንግስት ሰላማዊ ታጋዮችን ከቤት እያወጣ እንደሚረሽን ይታወቃል። እስካሁን ባሉት የራሱ የሰብአዊ መብት ኮሚሽን በራሱ ያወጣቸው ሪፖርቶች ጀምሮ ያቆማቸው መረጃዎች ነበሩ። የፖለቲካ ሰዎችን የተረሸኑበት ሰላማዊ የፖለቲካ ታጋዮች ማለት ነው። እና እንደዚህ አይነት ባህሪ ያለው መንግስት ባለባት ኢትዮጵያ ውስጥ እንዳንተ አይነት ፌስቡክ ላይ እንደዚህ አይነት መንግስትን የሚያጋልጡ መንግስትን የሚሞግቱ መረጃዎችን በማህበራዊ ሚዲያ ላይ ማጋራት የሚመች ነገር ነው ማለት የሚያዋጣ ነገር ነው? ያው እንግዲህ እንደ እምነት ነው። ኮስት ቤኔፊት አናሊሲስ ይኖራል።
አንተ ያልካቸው ነገሮች ሰላማዊ ታጋዮች የታሰሩ አሉ። እኔም ታስሬ ነበረ። ወንጀል አልሰራሁም። ህሊና እስከሚያውቅ ጊዜ ድረስ ወንጀለኞችን ስታገል ነበረ። ሌሎች ጓደኞችም ነበሩ ከኔ ጋር የታሰሩ። ያው ስንነጋገር ስለ ወንጀል ሳይሆን የተፈራ ወንጀል የሆነው ሀሳባቸውን በነጻነት ማራማዳቸው እንደሆነ አብረን ያየነው ነው። ዋናው ጉዳይ ግን እነሱ የሚፈልጉት ሜዳ አለ። ያው ከሀገር ስትወጣ ሌቨል ለማድረግ የሚፈልጉት ነገር አለ። ደግሞ አንተ ያው ዛሬ ብቻ ሳይሆን ቀደም ብሎም ትግሎች ነበሩ። አንተ ሞዴል ማን ነው የሚለው ታያለ። ሰላማዊ ትግል ለማድረግ ከፈለግ ኮስት አለው። ሊያስር ይችላል፣ ሊደበድብ ይችላል፣ ሊገልም ይችላል። ዋናው ጉዳይ ግን እምቢ ለመብቴ የሚል ትውልድ የሚል ማህበረሰብ እንዲፈጠር አርአያ መሆን ምሳሌ መሆን ያስፈልጋል። አሁን ያለንበት ሁኔታ በጣም አደገኛ ነው በእኔ እምነት። ሌሎቹም በርካታ ሰዎች በዚህ ግንዛቤ ይስማማሉ። ይቺ ሀገር ኢኮኖሚዋ ወድቋል። ዜጎች የሚበሉት የላቸው። አሁን ሌላው ቀርቶ ከዚህ በፊት በመካከለኛ ገቢ የሚታወቁ የሕክምና ፕሮፌሽናሎች፣ መምህራን፣ ሌሎችም የመንግስት ሰራተኞች አሁን የቤት ኪራይ መክፈል አቅቷቸው በጣም መከራ ላይ ናቸው። ማህበራዊ ሁኔታው፣ የትምህርት ሁኔታው፣ የጤና ሁኔታው ምናልባት ሶማሊያና ሶሪያ ከኛ ሊሻሉ እንደሚችሉ ገምታለሁ። በጣም በሚያስደነግጥ ሁኔታ ወድቋል። የጸጥታ ሁኔታው እንደሚታየው ነው። ስለዚህ ይሄንን እዚህ ሆነ በዚህ ህዝብ መካከል ሆነ አንተ መብራት ከሆንክ ምናልባትም ደግሞ አሁን ይሄንን አፋናውን በመስጋት ግድያውን በመስጋት ወደ ውጭ የወጡ ወገኖች አሉ። አሁን የአቶ ልደቱን ጉዳይ ትዝ ይልሃል። አቶ ልደቱ በቦሌ ነው የወጣው። እንዳይመለስ ነው የተከለከለው። ይሄ ስርዓት አቶ ልደቱን በሽብርተኝነት እሶ ኦኬ ልምጣ ሲል አምጥቶ መጠየቅ ሲገባው እንዳይመጣ መከልከሉ እነሱ የሚፈልጉት የጨዋታ ሜዳ የቱ ጋ ነው የሚለውን ለመገንበት ያስችላል። እና በዛ ጨዋታ ሜዳ ደግሞ ከተጫወትክላቸው ምናልባት ስኬቱ ብዙ ላይሆን ስለሚችል ሌሎቹ አሁን ሲያነሳ ሰላማዊ ታጋዮችን የፖለቲካ ምህዳሩ በጣም ሰፊ ነው። ታጣቂዎቹ ሰላም ስለማይፈልጉ ነው እንጂ ወደ ውጭ የሚሸሹት እኔ ነክቼው አይደለም የሚል ያው የሚያነሳቸው ነገሮች አሉ። ይሄ ማሳያም ስለሚሆንለት እዚህ ሆኜ የሚሆነውን ማየት ጥሩ ነው። የኔም እምነት ሰላማዊ ትግል እስከሆነ ጊዜ ድረስ እዚህ ዋጋ እየከፈሉ በዚህ ደረጃ ህዝቡም በዚህ ደረጃ ጦርነቱ በዚያም በኩል ወደ ጫካ የገባውም የኛ ወንድም ነው። ይሄ መከላከያውም እዛ ደረጃ የሚሄደው የኛ ነው። የኛ ልጆች ናቸው እርስ በርስ የሚጨፋጨፉት። እነዚህ ሰዎች በዚህ ጉዳይ ላይ ምንም አይነት ጉዳት አያስተናግዱም። እነሱን የሚመለከት የለም። የሚሞተው በዛም በዚህም ኢትዮጵያ ህዝብ ልጆች ናቸው። እነዚህ መዝናኛቸውን ይቀጥላሉ። እነሱን ሊጎዳ የሚችለው እና በጣምም የሚፈሩት የሀሳብ ትግልን ነው። እሱን ምንም መራራ ቢሆን ምንም ዋጋ ቢያስከፍል በጽናት መቀጠል አስፈላጊ ነው በሚል ነው እንግዲህ ያመንኩት። በጣም አመሰግናለሁ አቶ ታዬ። እንግዲህ ክፉን እንዲያርቅ እንመኛለን። መታሰር ለማንም ጥሩ ነገር ሊሆን አይችልም እና እሱ እንዳይደርስብህ እንመኛለን። በጣም አመሰግናለሁ። በዚህ ጉዳይ ኮንሰርን ኖሮ እነዚህ ሰዎች መሰሪ ሴራ ዜጎችን ህዝብን እንዳያደናግር ቀደም ብለህ ይሄን አስበህ ይሄን መረጃ አደጋው ጉዳዩ ችግሩ ከመከሰቱ በፊት ለመቅረጽ በማሰብ እና በመያዝ እጅግ በጣም አመሰግናለሁ።